ሰላም እንዴት ናችሁ? ዛሬ ብዙ ስለማሰብ እንነጋገራለን። ብዙ ማሰብ ምንድነው? ጥቅም አለው፣ ጉዳት አለው? ይሄን እናያለን። ብዙ ማሰብ ማለት ኦቨር ቲንኪንግ ይባላል በእንግሊዘኛው። ኦቨር ቲንኪንግ ምንድነው ጉዳቱ? ብዙውን ጊዜ ስለምናደርገው ነገር ወይም ደግሞ ማድረግ ስለፈለግነው ነገር ብዙ ጊዜ በማሰብ ጊዜ ማጥፋት ማለት ነው እና ያ ጭንቅላታችንን በመያዝ ስራ እንዳንሰራ ያደርጋል። የተሻለ የሚሆነው ግን ትንሽ ማሰቢያ ጊዜ ከሰጠን በኋላ ወዲያውኑ ወደ ስራ ወይም ደግሞ ወደ አክሽን መግባት ነው። ለዚህ አንድ ምሳሌ ልንገራችሁ። አንድ የአይስ ስኬቲንግ ጫማ ነበረኝ እና ይህን ጫማ ሁሌ ዊንተር በመጣ ቁጥር አንድ ቀን እጠቀምበታለሁ እያልኩ ለራሴ እነግራለሁ። ነገር ግን ሆኖ አያውቅም። ሁሌ አስባለሁ፣ አንድ ቀን መሆን አያውቅም። ለ8 ወይም ለ9 ዓመት እንደዛ እየሆነ ቀጠለ። ነገር ግን በ8ኛው ዓመት የሆነ የሚያነሳሳኝ ነገር አገኘሁና ጫማውን ይዤ ወደ አይስ ስኬት ወደሚደረግበት ሜዳ በመሄድ ሞከርኩት ማለት ነው። ወደድኩት። አንዴ ለአይስ ስኬቲንግ ኤክስፖዝ ሆንኩ ወይም ደግሞ የመሞከር እድል አገኘሁ። ከዛ በኋላ ደጋግሜ ሄድኩ። በ10 ቀን ውስጥ ራሴን ችዬ አይስ ስኬት ማድረግ ቻልኩ። ወደ 9 ዓመት ያሰብኩትን ጫማውን ባየ ቁጥር ያሰብኩትን ጉዳይ በ9 ወይም በ10 ቀን ማሳካት ችያለሁ ማለት ነው እና በህይወታችን አንዳንድ መሆን የምንፈልጋቸው ነገሮች ይኖራሉ እና ስለዛ በማሰብ ረጅም ጊዜ እናጠፋለን። ግን የተሻለ የሚሆነው ትንሽ ማሰብ ጥሩ ነው። ካሰብን በኋላ ግን ጥቂት ነገር አትሊስት መስራት። thinking more but doing less is so bad እና የምመክረው ሁልጊዜም ቢሆን ማሰብ ብቻ ጊዜ ያቃጥላል፣ እንደገና ያደክማል፣ ያሰለቻል። ስለዚህ ወዲያውኑ ስህተት እየሰሩ መማር ራሱ ይቻላል። አንዳንዴ ካላየነው ካልሞከርነው እንዴት እንደምንሰራው የሚያስፈልጉ ነገሮችንም ለማወቅ እና ካለምንም ጉዳት ወይም ደግሞ አደጋ መስራት ይቻላል ማለት ነው። በጣም በጥቂት አደጋ ወይም ደግሞ በጥቂት ኪሳራ መሞከርና ማየት ማሰብ ብዙውን ጊዜ ስለ አለው ሪስክ በማሰብ ጊዜ ማጥፋትና አእምሮን ማዛል በጣም መጥፎ ነው እና በህይወቴ የተማርኩት ነገር ብዙ ከማሰብ ይልቅ ጥቂት መስራት በጣም ጥሩ ነውና ሞክሩት። ብዙ አታስቡ።